የነፍጠኛን ስርዓት በማስፈን የኢትዮጵያ ብሔሮችና ብሔረሰቦች ወደ ጭቆና ለመመለስ የሚፈልጉ የፖለቲካ ቡድኖች ህዝብን በማጋጨት ለፖለቲካ ለመጠቀም የሚያደርጉት ሙከራ በህዝቦች ትግል እየከሸፈ መሆኑን የፊንፊኔ ከተማ ነዋሪዎች ተናገሩ። ከዚህም በተጨማሪ እነዚህ ቡድኖች የኦሮሞን ህዝብ አንድነትን እንደ ስጋት የሚመለከቱ መሆኑን ነዋሪዎቹ ተናግረዋል። የኦሮሞ ህዝብ ለዚህ ሀገር ጥንካሬ እንጂ ስጋት አይደለምም ብለዋል ነዋሪዎቹ። የኦሮሞን ህዝብ አንድነትን በመጉዳት በአቋራጭ ለውጡን ለመቀልበስ የሚፈልጉ አካላት የኦሮሞ ህዝብ አንድነት በማይናድ ጽኑ መሰረት ኦሮሞማ ላይ የተገነባ መሆኑን መረዳት አለባቸው ብለዋል። ዝርዝራለን። የቄሮን ስም ማንቋሸሽ የሚፈልጉ ቡድኖች የነፍጠኛ ስርዓት አቀንቃኞች መሆናቸውን አንዳንድ የፊንፊኔ ከተማ ነዋሪዎች ተናገሩ። ቄሮን የሚጠላ ቄሮን የሚፈሪ ሰው የነፍጠኛ ስርዓት የዱሮን ስርዓት ለመመለስ የሚታገሉ ናቸው። ዛሬ ቄሮን አሸባሪ የሚሉ አካላት ቄሮ ታግሎ ከእስር ነጻ ያወጣቸው ናቸው ብለዋል። ያ ሰዎች ዛሬ እኛን አሸባሪ የሚፈርጁ ሰዎች እኛን ያወጣ ነው። እያየን ፔስታል ይዞ ሲሄደን እያየን ነበር። እኛ ሞተን እነሱን አወጣን። ምስጋና አለ ማለት ነው ለኢትዮጵያ። ኢትዮጵያ ህዝብ ቄሮን ማመስገን አለበት እንጂ ቄሮን መፍረጅ የለበትም። ነዋሪዎቹ ቄሮ ማለት አሸባሪ አይደለም፣ ኢትዮጵያን ሊያሻግር የሚችል ወጣት ኃይል ነው ብለዋል። ስለዚህ አሁንም የሞተ ያለው ቄሮ ነው እንጂ ቄሮ የሰውን አልገደለም። ቄሮ ማለት አሸባሪ አይደለም። ኢትዮጵያን ነገም ዛሬም ነገም ወደፊት ሊያሻግር የሚችል ህዝብ ነው፣ ወጣት ነው ቄሮ ማለት። ጥያቄውን የሚጠይቀው ለኦሮሞ ህዝብ አልፎ ለኢትዮጵያ ህዝብ የሚታገል ነው ቄሮ ማለት። እናንተ ቄሮ ታግሎ የነበረውን ጨቋኝ ስርዓት መገርሰስ ችሏል ነው ያሉት ነዋሪዎቹ። ጨቋኝ ስርዓት የገሰሰ ቄሮ ነው፣ ቄሮ ፓወር ነው፣ ቄሮ ሞቶ ነው እዚህ ያደረሰው ኢትዮጵያን ህዝብ። ይሄ መናገር ያበቃ እነሱ ቄሮ ነው በቄሮ ኃይል ነው እንደዚህ መናገሩት። ኢትዮጵያን ነፃ ያወጣት ከእስር ቤት ማንኛም ሰው ከውስጡ ከእስር ቤት ጎትቶ ያወጣ ሰው ነው። ደሙን ለራሱ የሞት ሌላው ነፃ ሲያወጣ የነበረው ወጣት ነው ቄሮ ማለት። ከድሮ ስርዓት ናፋቂ የነፍጠኛ ስርዓት አቀንቃኞች በቀር ሌሎች ብሔረሰቦች ቄሮን ይወዳሉ ነው ያሉት ነዋሪዎቹ። እኔ ባለፈው አሁን ጅጅጋ ነበርኩ። ቄሮ እንዴት እንደሚወዱት እኔ አይቻለሁ። ሽልማት ሰጡኝ። ቄሮ ስለመጣ ተብሎ ሽልማት ገዝቶ ሰጡን። ገባሻ እጀቶም እኛ ኢሬቻን ስናከብር ኢሬቻን ጸጥታ ጋር ከኛ ጋር ነበሩ። ብሔረሰቦች ይወዱናል፣ እኛም እንወዳቸዋለን። አብረን እንቀጥላለን ከብሔረሰቦች ጋር ነገም ዛሬም አብረን እንኖራለን። እኛ ከብሔረሰቦች ጋር ጥላቻ ያለብንም። ቄሮ አሸባሪ ነው ከተባለ የኦሮሞ ህዝብ አሸባሪ ነው ማለት ነው ብለዋል። ከመቶ 70% ወጣት ነው ቄሮ ማለት የኦሮሞ ህዝብ ስለሆነ የኦሮሞ ህዝብ ቄሮ ከተፈረጀ ሙሉ የኦሮሞ ህዝብ ተፈረጀ ማለት ነው። ቄሮ አሸባሪ ነው የሚሉ የኦሮሞ ህዝብ ሙሉ ማለት ነው አሸባሪ ማለት ነው። የነፍጠኛ ስርዓት አቀንቃኞች የኦሮሞን ኃይል ለማዳከም የሚጠቀሙበት ስልት ቄሮን ማንቋሸሽና ማጥላላት መሆኑንም ተናግረዋል። ቄሮ ተበታተነ ማለት ኦሮሞ በቀላሉ ተበታተነ ማለት ነው። አዎ ለዚህ ነው ቄሮ አሸባሪ ብሎ የሚፈርጁት። የቄሮን ስም ለማጉደፍ የሚሞክሩ አካላት በቄሮ ትግል ለኢትዮጵያ ብሔሮችና ብሔረሰቦች የመጣውን ለውጥ በመጥለፍ የተቀበረውን የነፍጠኛ ስርዓት ዳግም እንዲያንሰራራ የሚፈልጉ የፖለቲካ ቡድኖች መሆናቸውን የፊንፊኔ ነዋሪዎች ተናገሩ። ነዋሪዎቹ ለኦኤምኤን በሰጡት አስተያየት የነፍጠኛ ስርዓት ዳግም በኢትዮጵያ ምድር የበላይነት ሆኖ አይገዛም ብለዋል። ቄሮን አሸባሪ ብሎ ለማሸማቀቅ መሞከር የቄሮን የትግል ስነ ልቦና ካለመረዳት የመነጨ ነው ብለዋል።
የነፍጠኛ ስርዓት አቀንቃኞች የኦሮሞን ህዝብ ለመበታተንና ከሌሎች ብሔር ብሔረሰቦች ጋር ለማጋጨት የተለያዩ ሙከራዎችን አድርገዋል አሉ የፊንፊኔ ከተማ ነዋሪዎች። ለኦኤምኤን አስተያየታቸውን የሰጡ አንዳንድ የመዲናዋ ነዋሪዎች ህዝቡን በሃይማኖትና በዘር ለመከፋፈል ሞክረው ስላልተሳካላቸው አሁን ደግሞ ቄሮን አሸባሪ ማለት ጀምረዋል ነው ያሉት። በሃይማኖት በመሃላችን ገብቶናል። ይሄ በመሃላችን ገብቶ በዚህ ሲያቅቱን ደግሞ በቄሮ እኛን ለመክሰስ እኛን በራሳችን እንድናፍር ለማድረግ ነው ይሄን እና ደግሞ የነፍጠኛ አሰራር ደግሞ የቄሮና የኦሮሞን ህዝብ ሊያጠፋ የተነሳ ለራሱ ራስ ወዳጅነት ለራሱ ሊኖር የሚፈልግ የነፍጠኛ አሰራር ነው ይሄ። የኦሮሞ ህዝብ አንድ መሆኑ አያስደስታቸውም ያሉት ነዋሪዎቹ ቄሮ በአንድ ድምጽ ለአንድ አላማ መቆሙ አያስደስታቸውም ብለዋል። ቄሮ አንድ ድምጽ ሆኖ አንድ አካል ሆኖ አንድ ሰው ሆኖ ስለሄደ ይሄ ነገር አስቀንቶታል። ይሄ መበታተን ነው የሚፈልጉት። የኦሮሞ ህዝብን ለመከፋፈል የሚያደርጉት ጥረት ይበልጥ ኦሮሞን እያቀራረበ ጥንካሬ ይሆንለታልም ብለዋል። ይሄ እነሱ የሚሰሩት አሰራር እነሱ የስዶልቱ የሚውሉ ስራ ለኦሮሞ ህዝብና ለቄሮ ጉልበት ነው የሚሆነው። ወደፊት ያሻግረናል እንጂ ወደ ኋላ አይጎተተንም። የትናንት የነፍጠኛ ስርዓት አቀንቃኞች ኦሮሞ ህዝብን እንደ ትናንቱ ከፋፍለው የመግዛት አላማ አላቸው ብለዋል ነዋሪዎቹ። ኦሮሞ መሰባበር ኦሮሞ መበታተን የሚፈልጉ ኃይሎች ናቸው። ይሄ አንድነቱ ለነሱ ጥሩ አይደለም። እንደ ዱሮ ኦሮሞ ተበታትኖ የሚገዙ ኃይሎች አሉ። በ150 አመት ይሄ ነው የተደረገው። ይሄ ነው የሚፈልጉት። ካሁን በኋላ ወደ ኋላ አይመለስም። ካሁን በኋላም አይሰበርም። እነዚህ የነፍጠኛ አቀንቃኞች መቼም ቢሆን የድሮውን ስርዓት መመለስ አይችሉም ብለዋል ነዋሪዎቹ። መቼም ቢሆንም የድሮ ስርዓት መመለስም አይችሉም። አሁንም ቢሆን የነፍጠኛ አሰራር የከሸፈ ነው የሚሄድ እንጂ አይከናወንላቸውም። የዲሞክራሲ ተምሳሌት የሆነውን የገዳ ስርዓትን ለዓለም ያስተዋወቀውን ታላቁን የኦሮሞን ህዝብ ለማሸማቀቅ መሞከር አሳፋሪ ድርጊት መሆኑን የፊንፊኔ ነዋሪዎች ገልጸዋል። ጫልቱ ተፎ በኢትዮጵያ ውስጥ ካሉ ብሔረሰቦች ከግማሽ በላይ የሚሆነውን ታላቁን የኦሮሞን ህዝብ ለማንቋሸሽ መሞከር ተገቢ አይደለም አሉ የፊንፊኔ ከተማ ነዋሪዎች። ነዋሪዎቹ ለኦኤምኤን በሰጡት አስተያየት የኦሮሞ ህዝብ የሀገሪቱ ዋልታና ማገር ነው ብለዋል። ኦሮሞ ለኔ እቺ ኢትዮጵያ ምንላትን ሀገር ደሙንና አጥንቱን ከስክሶ ደሙን አፍስሶ ተዋክቶ ምን ብሎ እቺን ሀገር የገነባት ህዝብ ነው። ዛሬም ቢሆን ዋልታና ማገር ሆኖ ኢትዮጵያን ተሸክሞ ያለ የኦሮሞ ህዝብ ነው ከሌሎች ወንድሞቹ ጋር። እንደዚያ ነው ምረዳው ነው ኦሮሞ የሌለባት ኢትዮጵያ እኔ ኢትዮጵያ ናት ለማለትም በጣም ይከብደኛል። ኦሮሞ ለኔ ህዝብ ነው። ኢትዮጵያ ውስጥ የሚኖር ትልቅ ህዝብ ነው። ከኢትዮጵያ ግማሽ ያክል 50% የኦሮሞ ህዝብ ነውና አቅፎ ሁሉንም አንድ ላይ አቅፎ ብሔር ብሔረሰብ አቅፎ የሚኖር ህዝብ ስለሆነ ኦሮሞ የሚገልጸው እኔ አቃፊ ነው። አቅፈን የገዳ ስርዓት ለዓለም መስርተን የኖርን ሰዎች ነን፣ ህዝቦች ነን። ኦሮሞነት ደግሞ መልካምነት ነው። ኦሮሞነት ደግሞ ኢትዮጵያዊ ነን። ከኛ በላይ ደግሞ ኢትዮጵያዊ የለም። እንኳንኛ ፈረሶቻችንም ለኢትዮጵያዊነት ዋጋ ከፍሏል። ዛሬ ተረስቶ ነው እንጂ ለዚች ኢትዮጵያ በመንላ ዛሬ ትልቅ ዋጋ ከፍሏልና ኦሮሞነት የሚገለጠው በመልካምነት ነው። እውነታው ይህ ሆኖ ሳለ አሁን በተለያዩ የተቋውሞ ሰልፎች ላይ የኦሮሞን ህዝብ የሚወክሉ ስሞችን ጠቅሶ ብሔረሰቡን ለማንቋሸሽ መሞከር ትክክል አይደለም ብለዋል። ሰሞኑን ሚዲያ ላይ በጣም እየተከታተልኩ ነው። ይህ ህዝብ ይሄ አይገባውም ነበር። ልጆቹን ገብሮ ከ5000 እስከ 6000 የሚሆኑ ወጣቶችን በህይወት ገብሮ አብዛኛው አካለ ስንኩል ሆኖ ይታወቃል። ማንንም ሰው ይሄን ያወቀ መልሶ ግን ይሄንን ህዝብ በፍረጃና በስድብ መቀበሉ በጣም ያሳዝናል። አሜሪካ ላይ እየተደረገ የነበረው ነገር እየተከታተልኩ ነው። ኢቭን ስም እየተጠራ ጫልቱን እንደ ስድብ ሲጠቀሙ የኦሮሞ ህዝብ ሊጠራበት የማይፈልጋቸውን ጸያፍ ስሞችን እየተጠቀሙ ኦሮሞን ለማንኳሰስና ለማሳነስ ሞራሉን ለመስበር የሚደረገው ነገር እጅግ በጣም አሳዛኝ ነገር ነው። ጀዋርን መቃወም ከፈለጉ ሐሳቡን እንደ ግለሰብ ጀዋር እንዲ ነው ጀዋር እንደዚህ አድርጓል የሚጠየቅም ከሆነ ይጠየቅልን ማለት እየቻሉ ጀዋር ግን ያው የኦሮሞ ምልክት ነው በማለት ጀዋርን እና ኦሮሞን አንድ ላይ እንትን ማለታቸው በጣም ያሳዝናል።
ይሄ ጥላቻ ነው። እነዚህ ሰዎች የምናገሩት ኦሮሞ ጥላቻ አለባቸው። ኦሮሞ ዛሬ በፊት ሲበዘበዝ ነበር፣ ንብረቱ ተቀምጦ ከመሬቱ ተፈናቅሎ ሲፈናቀል ነበር። ዛሬ ደግሞ በቄሮ በልጆቹ ተከብሮ እቺን ምንላትን ኢትዮጵያ እንደ አዲስ የገነባ ያለው ህዝብ ነው። እኔ ይሄን ድርጊት ያው በፊትም የነበረው ነው። በና አቡማመት እኮ ዘመን በና ባሮ ቱምሳ በና ዶክተር ኃይሌ ፊዳ ዘመን ያው እንደዚህ አይነት ነገሮች ነበሩ። ለኦሮሞ ህዝብ የሚናገር ለራሱ ለምንጭ ተጨኮነ ህዝብ ብሎ ለሚያወራውን ሰው ማደን ለመግደል መፈለግ ማሰብ መሳደብ የተለመደው ነው። ዛሬም ያንን ያደረጉ ነው እየፈጸሙ ነው። ሌላ ነገር አይደለም። እንደዚህ አይነት ድርጊት የሚፈጽሙ አካላት ከድርጊታቸው እንዲቆጠቡ የገለጹት ነዋሪዎቹ ይህ አይነቱ ድርጊት በብሔር ብሔረሰብ መካከል ያሉ መልካም ግንኙነቶችን ያሻክራል ብለዋል። ብዙ ሄደዋል እነሱ ማለት ብሔር ከብሔር ጋር ለማጋጨት በሃይማኖት ለማጋጨት ብዙ ሄደዋል፣ ብዙ ርቀት ሄደዋል። ይሄ ደግሞ ወደፊት አብሮ ለመኖር ትንሽ ጥያቄ ያስነሳልና መታረም አለበት። በአጠቃላይ እንደዚህ አይነት ኦሮሞ ላይ ጥላቻ የሚካሄደው መታረም አለበት። በጣም የሚገርምሽ እኛ ተወልደን ያደግነው ከብዙ ብሔር ብሔረሰቦች ጋር ነው። ኦሮሚያ የብሔር ብሔረሰቦች ሀገር ናት ሲባል ብዙ ሰው ላይ መስለው ይችላል። እኛ እናውቀዋለን። በጣም ከብዙ ብሔር ብሔረሰብ ጋር አንድም ቀን አንተ ከዚህ ብሔር ተወለድክ እገሌ ከዚህ ብሔር ነው ተብለን ሳንገፋፋ ተፋቅረን ተዋልደን አንድ ላይ ነው እየኖርን ያለ ነው። ይህ ድርጊት ግን አሁን እየተደረገ ያለው ነገር ግን ኦሮሞ ቆም ብሎ ራሱን እንዲያይ እየተጠቃው ነው እንዲል ጥቃት እንዲሰማውና ፕሮቮክ እየተደረገ ነው። ያ ፕሮቮክ መደረጉ ምንድነው? ኦሮሞ ተቆጥቶ እንትን እንዲል እኔ ትግስቱ ነው ያያለሁት እስካሁን ድረስ። ሰሞኑን በተለያዩ የአሜሪካ ግዛቶች የኦሮሞ ኮሚኒቲ ከጃዋር መሐመድ ጋር ለመወያየት በተዘጋጁ መድረኮች ላይ የነፍጠኛ ስርዓት አቀንቃኞች ታላቁን የኦሮሞን ሕዝብ ለማንቋሸሽ መሞከራቸው ይታወሳል ያሉት ነዋሪዎቹ ይህ ስድብና ዛቻ ኦሮሞን ከዓላማው አያሰናክለውም ብለዋል። ስለዚህ እኔ የኦሮሞን ሕዝብ በማሸማቀቅ በመሳደብ ወደ ኋላም መመለስ ይቻላል ማለት በጣም እጅግ በጣም የሚያሳዝን ነው። ተሳስተዋል። እኔ ወደ መንገድ ሊመለሱ ይገባል ባይ ነኝ። ማንኛውንም አካል በሐሳብ መሞገስ ሲቻል ብሔሩንና የመጣበትን ማህበረሰብ አያይዞ ማንቋሸሽ አስፈላጊ ተግባር አይደለም ብለዋል።